متابعين الكرام من السلفيين والسلفيات، أولا أحييكم بتحية الإسلام وبتحية أهل دار السلام ألا وهي السلام عليكم ورحمة الله وبركاته። إن شاء الله كزارو عند ሁለት ነጥቦችን ሙሂም ናቸው ያሰብኳቸውን የማስደሳቸው ይሆናል። አንደኛ ኢንሻአላህ አጠር ባለ መልኩ ለመግለጽ እሞክራለሁ። አላህ የሚለውን ቃል ብዙዎቻችን እንግዲህ አላህ ስለሚለው ቃል ማዕና ብንባል ማናቅ ብዙዎቻችን አለን ማለት ነው። ኢዘን ከዛሬ ላይ ማስታወሳችሁ ይሆናል በእክትሳር ማለት ነው። አላህ ብሎ ማለት አይል መእሉህ ወልማዕቡድ የሚል ትርጉም ይሰጥናል። ውስጥ ላይ አላህ ብሎ ማለት ምንድነው? አይል መእሉህ ተመላኪ፣ ወልማዕቡድ የሚገዙት የሆነ ጌታ የሚልን ትርጉም ይሰጣል። ብዙዎቻችን አሁን በቃ ለፍዙ አላህ የሚለውን ብዙዎች ቃላቱን ብቻ ይናገሩታል። ትርጉሙ ምንድነው ቢባሉ የማያውቁ ብዙዎች አሉ። ሁለተኛና ደግሞ ሙሂሙ ከብዙ ሰዎች ይደበቃል ብዬ ያሰብኩት መስአላ ሁወ የሚለው ቃል ፊ ሐቅላህ ሲመጣ በአላህ መብት ወደ አላህ ተጠግቶ ሲመጣ ብዙ ቁርአን አያዎች ላይ ለምሳሌ እናስተውላለን። አላሁ ሱብሓነሁ ወተዓላ ለምሳሌ ሁወ አላሁ አለዚ በተለያዩ የቁርአን አያቶች ላይ በዚህ መልኩ ይጠቀማል። ሁወ እሱ እኮ አላህ አለዚ ያ ነው። ወከዛሊከ ይህ ሁወ የሚለው ቃል በዶሚር ሆኖ አሁንም አላህን ለመግለጽ የሚመጣበት ሁኔታ አለ። ላኪን ሁወ የሚለው ቃል بلغة العربية مذكر ላይ የሚያጠነጥን የሆነ ምንድነው ቃላት ነው፣ ቃል ነው። ለምሳሌ ሙዘከር ማለት ወንድን የሚገልጽ ማለት ነው። ሆ የሚለው ወንድን ለመግለጽ የሚጠቀሙት ነው። ሴትን ከሆነች ሄ ነው የምትባለው እሷ ተብሎ ማለት ነው። ላኪን ቁርአን ላይ አላሁ ሱብሓነሁ ወተዓላ እሱን ለመግለጽ ሄ የሚል ቃል የለም። እሱ አላህን ለመግለጽ ሲፈለግ ሆ በሚለው ነው የሚጠቀመው። طيب ይህ እንደዚህ ከሆነ ታዲያ አላሁ ሱብሓነሁ ወተዓላ ታዲያ በወንድ ሲፋ ይገለጻል ማለት ነውና እዚህ ጋር ነው ዋናው ሙሂሙ ነጥብ ማለት ነው። ሆ የሚለው ሙዘከር ላይ የሚያጠነጥን ከሆነ ወንድን ለመግለጽ የሚጠቀሙት አጠቃቀም ከሆነ ታዲያ አላሁ ሱብሓነሁ ወተዓላ በወንድ ይገለጻል ማለት ነውና እዚህ ጋር ሙሂም የሆነ ነጥብ ማለት ነው፣ ልትከታተሉት የሚገባ። طيب ይህን ለማወቅ እንደ ናሙና ትንሽ የተወሰኑ እንኳ ሉጋ ትንሽ ማሽተት ይጠበቃል። የተወሰኑ ብዙ እንኳን ባይባል በተወሰነ መልኩ ከነዚህ መካከል እንደ መነሻ ለምሳሌ ይህን ለመረዳት ይሄ ሆ የሚለው አላህ ሱብሓነሁ ወተዓላ እውነት በወንድ ይገለጻልን ለሚለው ጥያቄ ምላሽ ማለት ነው። አላህ በሴትም በወንድም አይገለጽም። ላኪን ታዲያ እንደዛ ከሆነ ይሄ ሆ የሚለው በወንድ እንደሚገለጽ ተደርጎ እንዴት ቁርአን ሐዲስ ላይ አላህ ለመወሰፍ እንደተመጣ የሚለውን ምላሽ ለመመለስ ሉጋ የተወሰነ ማሽተት ይጠበቅብናል። ከሱ የተወሰኑ ላስታውሳችሁ ማለት ነው። ሙዘከር የሚባለው ነገር ውስጥ ላይ አቅሳሞች አሉት። ከነሱ መካከል አንደኛው ምንድነው? ሙዘከር ሐቂቂ የሚባል አለ፣ ሙዘከር ማዕነዊ ያለ፣ ሙዘከር መጃዚ ያለ፣ ሙዘከር አልለፍዚ አው ሉጋዊ ተብሎ ይከፍሉታል። እንደ ማለት ትላልቅ ከሆኑ ክፍሎቹ መካከል እነዚህን ውስጥ ላይ አካቶ ይዟል። طيب ሙዘከር ሐቂቂ ማለት ምን ማለት ነው? ሙዘከር ሐቂቂ ማለት እሱ ራሱ የሆነን ወንድ በቃ እሱ ራሱ ወንድ የሆነ ነገር ለመግለጽ የምንጠቀመው ቃላት ላይ ሙዘከር ሐቂቂ እንለዋለን። ለምሳሌ አብ ብንል ኢብን፣ አብ አባት፣ ኢብን ልጅ፣ አኽ ወንድም፣ እነዚህ አሁን አጠቃቀሞች ሐቂቂ ናቸው። በቃ ለምን እነዚህ ወንድም የምንለው ልጅ የምንለው ኢብን የሚለው ወንድ ልጅ ስንል አብ ስንል አባት ስንል አሁን እነዚህ ወንድ ናቸው አይደል? ሐቂቂ ይባላሉ። አሁን በዚህ ምሳሌ የሚገቡ ብዙ ቃላቶች አሉ። እኔ ግን በእክትሳር ነው የማቀርብላችሁ እንዳይሰፋ። አላህ ታዲያ ከነዚህ ይካተታል አይካተትም? አላህ ከነዚህ አልተካተተም። የሁለተኛው ደግሞ ሙዘከር ምን አለ? ማዕነው እያለ ውስጡ ላይ ማዕናው ወንድን የሚገልጽ ይሆንና የቃላቱ ማዕና ልክ ላኪን ቃላቱ ላይ ግን ወንድን የተእኒት ማለት ሴትን የሚገልጽ የሆነ አጠቃቀም ቃላቱ ለፍዙ ይመጣና ተርጉሙ ግን ወንዶችን የሚፈልግበት እሱ ምንድነው? ስም ላይ እንመልከትና ኡሳማህ ስንል ኡሳማህ በምንል ሰዓት መጨረሻ የኡሳማ ስም ምንድነው? አታ አልመርቡጣ አለችበት መጨረሻ ላይ አታ አልመርቡጣ ያለችበት ምንድናት? ያቺ ሴቶችን ለመግለጽ ነበር የምመጣው እኮ ላኪን ወንዶችም ላይ ትመጣለች። አንዳንድ ጊዜ ወንዶች ላይ ከመጣይ ምን ሆነች ማለት ነው? ያ ወንዱ ኡሳማህ በምንል ሰዓት ሴት ሆኖ ሳይሆን ለፍዙ ላይ ስንጠቀመው ለፍዙ ከለፍዝ አንፃር እንጂ ማዕናው ግን ምንድነው? ወንድ ነው። ስለዚህ እንደዚህ አይነት ቃላቶች ለምሳሌ ኡሳማህ፣ ሐምዛህ፣ ሐምዛህ ስንል ወከዛሊከ ኡመያህ ስንል ሙዓዊያ ስንል እነዚህ አታል መርቡጧ አሉባቸው እነዚህ ስሞች ላይ። ታዲያ እነዚህ ስሞች አታል መርቡጧ ሴትን የሚገልጹ ከመሆናቸው ጋር ላኪን እነዚህ ወንዶች ላይ ከመጡ ምን እንለዋል? እንደዚህ አይነቱን አልሙዘከር ማዕነዊ እንለዋል። አሁንም እዚህ ጋር ስለ አላህ ጉዳይ ዝም የሚካተት የለም። የሶስተኛው ደግሞ ሙዘከር መጃዚ የሚሉት አለ። ቅኔ የሆነ ማለት ነው።
ሐቂቂ እሱ ራሱ ያ የምንገልጸው ወንድ ሆኖ ሳይሆን ላኪን እንደ መጃዝ አረቦች ዘንድ የሚጠቀሙት አለ። እሱ ምንድን ነው? ለምሳሌ ኪታብ ስንል ኪታብ የሚለው አሁን ቃል ሙዘከር ነው። መጽሐፍ ስንል ሀዛ ኪታብ እንላለን። ለምሳሌ ይህ መጽሐፍ እንላለን። ይህ መጽሐፍ ስንል ታዲያ ወንድ እሱ ራሱ ወንድ ነው እንዴ? ኪታብ በወንድና በሴት ይገለጻል? ላኪን እዚህ ጋር እሺ ኪታብ ብለን ሀዛ ኪታብ ወሀዛ ቀለም ይህ ብዕር ስንል እነዚህ አሁን ሙዘከር ናቸው። ላኪን በሐቂቃው ስናያቸው ወንድና ሴት አላቸው ተብሎ ሳይሆን በቃ በአረቦች ዘንድ ስለሚጠቀሟቸው ነው። እነዚህ ምን ይባላሉ? ሙዘከር መጃዝ ይሏቸዋል። በዚህ የሚገቡ ብዙ ምሳሌዎች አሉ፣ ግን እንዳይሰፋባቸው ብዬ ነው። ሌላውና የመጨረሻ የምናየው ሙዘከር አልለፍዚ አው ሉጋዊ ማለት ትችላለች ብሎት አንዱ ማለት ነው። እዚህ ጋ ነው ዋናው የሚይዙልኝ። ሙዘከር አልለፍዚ ማለት ቃላቱ ላይ በቃ አጠቃቀሙ ወንድን ለመግለጽ ይመጣል። ላኪን ከአጠቃቀም አንጻር ነው ትክክለኛ ያ ነገር ወንድ ባይሆንም ማለት ነው። ወንድ ሊሆንም ይችላል ላይሆንም ይችላል። ያ የምንገልጸው ነገር ግን እንደ ሉጋ አጠቃቀም ቢሉገት አልዓረቢያ ዑሙም ነው፣ ጠቅላይ የሆነ አጠቃቀም ነው። ይህም እንግዲህ ምን ይሉታል? አልሙዘከር አልለፍዚ ይሉታል። በቃ ቃላዊ አጠቃቀሙ በወንድ ይመጣል። ወንድን ለመግለጽ አስመስሎ ይመጣል። ላኪን ያ የምንገልጸው ነገር ወንድ ላይሆንም ይችላል፣ ወንድም ሊሆን ይችላል ላይሆንም ይችላል። አጠቃሎ ይዛል። ይህ ስያሜው እዚህ ጋር ነው እንግዲህ በአላህ ጉዳይ የመጣው ቃል እዚህ ጋር ነው የሚካተተው። ለምሳሌ አላሁ ሱብሓነሁ ወተዓላ ሁወ የሚለው ቃል ወደ አላህ ኢዷፋው ነው ሲመጣው። ከዛሊከ የአላህ ስሞችን ስንመለከት በተእኒስ አይደለም በሙዘከር ነው የመጡት። ልክ ወንድን እንደሚገልጹ ነው። ግን እነዚህ ምንድን ናቸው? ከሉጋ አንጻር አረቦች ዘንድ የታወቀ ከመሆኑ አንጻር እንጂ ያ የሚገለጸው ነገር ትክክለኛ ወንድ ነው ማለት ነው ያስዝም ይላሉ። እንደዚህ አይነት ቃል ምን ይባላል አልኳችሁ? አልሙዘከር አልለፍዚ አው ሉጋዊ ማለት ትችላላችሁ፣ ከሁለት አንዱ። እና በአላህ ሱብሓነሁ ወተዓላ ሐቅ እንደዚህ አይነት ነገር ሲመጣ ዑለሞች በዚህ ጉዳይ ላይ ምላሽ ሰጡ። ይሄ ሙዘከር ለፍዚ ነው የሚፈለገው አሉ። ገብታችሁ አይደል? አሁን ሀሳቡ ኢንሻአላህ እንደ ናሙና ነች እንጂ የተወሰነውን ሙዘከር ሙአነስ አሉ። ለምሳሌ እኮ ሙአነስም አሁን መጃዚ ሐቂቂ ማዕናዊ ለፍዙ ያለ ላኪን እዚህ ጋር የፈለኩበት በአላህ ጉዳይ ላይ የመጣውን ብቻ እንድትረዱ ከሚል ነው እንጂ አላህ ሱብሓነሁ ወተዓላ በሴትም በወንድም የሚገለጽ ጌታ አይደለም። ለይሰ ከሚስሊ ሸይኡን አላህን የሚመስል ምንም ነገር የለም። ከፍጡራኖች ጋር ይመሳሰልም በወንድም በሴትም የሚገለጽ የሆነ ጌታ አይደለም። እና እንደዚህ አይነት ቃላቶች ታዲያ ሆ የሚል ሲመጡ ምናልባት እንደው አንዳንድ አካል እንኳን እንደ ይሄ ማለት በእርግጥ እነዚህን ተፈኩር የሚያደርገው ሉጋ ሲያጠነጥን ነው። አንድ አካል ሉጋ ካላጠነጠነ ብዙም እንትን ላይለው ይችላል። ግን ሉጋዎችን ሲያጠና እንደ ይሄ ሆ የሚለው ቃል ሙዘከር ከሆነ ታዲያ ወደ አላህ ኢዷፋው ነው ሲመጣ አላህ በወንድ ይገለጻል እንደሚል ሸክ እንዳያደርግበት ዘንድ ማለት ነው። طيب ኢንሻአላህ ያልገባችሁ ሐሳቦች ካሉ ከዚህ ጋር ማቅረብ ትችላላችሁ። በቀጣይ እንደዚህ ወሳኝ የሆኑ ነጥቦች ሲኖሩ ማስታወስ ይሆናል ኢንሻአላህ። በመቀጠል አንድ በተደጋጋሚ የመጡ መልእክቶች ነበሩ። ከነሱ መካከል የሼክ ሷሊህ አልፈውዛን ኪታብ ያኒ ሚን ኡሱል ዓቂደት አህሊ ሱነት ወልጀማዓ የምትለዋ ብትቀራልን የሚል ሀሳብ በተደጋጋሚ ሲመጣ ነበር። ኪታቧ እየተቀራች የሁለት ቀን ቂራአት ነው የቀረው። ኢንሻአላህ ሸር አድርግላችኋለሁ ብዬ ነው ዝም ያልኩት። በቴሌግራም ተዘጋጅቶ ይቀርብላችኋል። በዚህ የጠየቃችሁ እህቶችም ካላችሁ ኪታቡ ያው በሁለት ቀን ኢንሻአላህ ይጠናቀቃል ብዬ አስባለሁ። ሌሎችም እንደዚሁ ሀሳብ ካላችሁ ኮሜንት ላይ ማቅረብ ትችላላችሁ። ወከዛሊከ ሙሂም የሆኑ ነጥቦች ሲኖሩ እንደዚሁ እንግዲህ ከወይዘሪት አሕባሽም ለየት ያሉ ትምህርቶችን አንዳንድ ጊዜ የሚቀርብ ይሆናል። ላስየማ ግን እዚህ ጋር ዋናው ዝግጅት የጥመት አንጃዎች ላይ ምላሽ ለመስጠት ነው። ላኪን ከዚህም ጃንብ ጋር ደግሞ ሌላ ትምህርት አዘል ነገራቶች ሲኖር ደግሞ እንደዚሁ አንዳንድ ነጥቦች ላይ የምንተዋወስ ይሆናል። ስለ እስካሁን ካወሳናቸው ትምህርቶች አልገባችሁ ካሉ ማንሳት ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።